በህይወት የሚኞቴ አንደኛ ጡቴን ማስቀነስ ጠላቴ እሱ ነው። ጀርባዬም እንደዚህ ጎበጠው በጡቴ ተነሳሉ። አየንልሽ ቪዲዮስ እንትን ሴት ጋር ጭበት ቪዲዮን ካየው ታዲያ ለኔ ለምን ተነግረኛለህ? ሴት ኮች ደግሞ ጎርጎሪበት ምን ችግር አለ? እናት አባት ሊሆነ ፂምን አትላጭ እላጫለሁ ማ ስርዓት ውስጥ እሺ ገንዘብ አላገኝም። ሀብታም ጎንበሶ ቀና ሲል ቂጥ ውስጥ የሚወተፈውን ሱሪ እያወጣው ገንዘብ አልቀበልም። የሀብታም ሚዜ አይደለም። ሰነበታችሁ ነና ሆኖ እንግዲህ ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። አንተ የጠፋ ሰው ራሱ ባፈልጉ ነው ይፈልጋቸዋል ነው ብላችሁ እኔ ላንቺ ያለኝ አመለካከት ሁሉ ጊዜ ይለያል። ሰሞኑን ምንድነው የተፈጠረው? ሊያሹ ላይ ከ6 ዓመት በፊት የነበረው ሊያሹ አየንልሽ ቪዲዮስ እንትን ሴት ጋር ጭብና ጃዛዝናል እኛ ወጣታችን ይሁላ መጨመራረቅ ያመላችኋል ቢያላስቡ ምን ነው ተመልሻለሁ። አላብዛባችሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ይህን ቻናል መቀላቀል ትችላላችሁ። ወደ ቪዲዮ ከመግባቴ በፊት ፈታ ከቤት ውስጥ እንቀጥላለን። ከዚህ በኋላ ኮንሲስተንሲያችንን ለማስጠበቅ እንሞክራለን ነው ብላችሁ ያራዳለች። ሆነ ተሰው ሙዞታል አርገን አንጸልይም የሆነ ተአምር ይመጣ ይሆናል እኮ እንዴውም ይበላል ስለተለከተው ስለ ሊያሹ ዓመታት በፊት ምናምን ይሁን ይቻላልም ቤታየው ሆነ ጂጂኪያ እንግዲህ ጠላቷን እጇ አስገብታለች ነው ብለው ምን አርጋ ነው ለምትሉ ከሆነ ሊያሹ ከባድ ጎርጓሪ ነበረች። ይሄ ቪዲዮ ወጥቷልና ሊያሾ ተሸማቀቃለች ብላችሁ አስባችሁ የዛሬ 6 ዓመትና የዛሬ 4 ዓመት 5 ዓመት የተቀመጠ ቪዲዮ አውጥታችሁ እንደ ቢግ ዲል አይታችሁ ስታው እኔ ላብራራላችሁ የምመጣው ሌላ ነገር ሁኜ ወይም ተሳቅቄ ፈርቻ አይደለም ጋይስ። እንደምጠጣ ነግራችኋለሁ፣ እንደምሰክር ነግራችኋለሁ፣ እንደማጭስ ነግራችኋለሁ። ማንንም ምንም አያገባው። ዛሬ እግዚአብሔር ይመስገን ልጅ ኮለድኩ በኋላ ከዚህ ላይፍ ወጥቼ ልጅ ማሳደግ ስጀምር በዚህ ደረጃ መጣችሁ ሰጥቶ እንደዚህ ነው ስለሚሻል እኔ እንደሌሎቹ ራሴን ምንድነው ወንድን ለመግዛት ወይም ደግሞ ፎሎወር ለመሰብሰብ ወይም ደግሞ ወይ ቆንጆ ናት ለመባል በሰርጀሪ ተበጣጥሼ አብጄ የመጣው ሴት አይደለሁም። አሁንም ደግሜ እነግራችኋለሁ በራሴ የቆምኩኝ በራሴ ጀግና ሆኜ የኖርኩኝ ምርጥ ሴት፣ ምርጥ አራዳ፣ ምርጥ እናት ነኝ። ይሄንን ደግሞ እንደሌሎቹ ልጄን ከርቼ የመጣው ሴት አይደለሁም። እንደሌሎቹ ሰው እንዲወደኝ ተጋግጬ የመጣው ሴት አይደለሁም። ይሄንን ማመን ይሄንን አይምሯችሁ ይመና። ንግግር ስላወቅሽ ስላወራሽ አይደለም። ሀቁ ስነግራችሁ በራሴ ጥረት በራሴ ማንነት ከነ ድክመቴ ሚዲያ ላይ መጥቼ የተቀየርኩ ሴት ነኝ። አየንልሽ ቪዲዮስ እንትን ሴት ጋር ጭበት ቪዲዮ ታይቷል ለኔ ለምትረዳኝ ችግር የለክ እየገባክ እሱ ቪዲዮ ምናምን ያልኩበትን ገብተን ሁላችንም ማስመሰል ጭበት ወንድ ኮን ከጭበት ሴት ኮች ደግሞ ጎርጎሪበት ምን ችግር አለው?
ምን ችግር አለ? የሚያስረጭሽ ከሆነ እርጭበት፣ የሚያስረጭ ከሆነ እርጭበት። አትደነቅ ለለነ በቃ አትደነቅ። አየነው ወጣንበት ገባንበት ከምትሉ እርጩበት፣ ጎርጉሩበት። እኔ ተመችቶኝ አይደል ያደረኩት? አርጉበት። ምን አባታችሁ ታመጣላችሁ? ባለፈው ህይወቷ 6 ዓመት በፊት ቲክታክ ባልነበረ ጊዜ ሁሉም ሰው ያስታውሳል። አይጂ ላይ ነምቧ ፋሚሊ አርቲስቶች ላይ ያሉበትና ቺል ይደረጋል ማታ ማታ። በቃ እንደዚህ አይነት ቫይብ ነው የነበረው። እሷ ሞቅ ብላት እያደረገች ያለችው ከየሆነ ሰው ጋር ዳይሬክት ተደዋውላ ብልግና እያደረገች እየተልከሰከሰች እንዳለች ነገር አስመስሎ ለማምጣት የሞከሩት ነገር ላይፏን ለማበላሸት በጣም ያሳዝናል። ዛሬ ላይ የልጅ እናት ነች፣ ተከብራ የምትኖርበት ጊዜ ላይ ላይፏን ለመበጥበጥ የማይሆን ነገር ይዞባት መምጣት ይደብራል በጣም። የዛሬ ማንነቱ አይደለም ቢሆን ራሱ ደሞም አይደለም። ኮሜንት ላይ ምናምን አይታችሁ ከሆነ ፒን ተደርጎ ያለው መቅደስ ምናምን ይላል እና ከሴት ጋር ሆና ነው ለወንድ ደውላ እንደዛ ግሩፕ የሚደረገው ልትሉ ነው? የማይመስል ሻይን ያለው አሳልፋ እንግዲህ ዘና ህይወቴን እየኖርኩ ነው ያለችዋን ሴት እንግዲህ ከ6 ዓመት በፊት እናትና ልጅ ነው ራይደለን ፍቅረኛ ነው ቪዲዮ ለማየት የቲክቶክ አካውንቴ ላይ ኢንቦክስ አርጉኝ ልክላችኋለሁ። ለማንኛውም መርጎርጎሪ ነበር ስለላላያችሁ ባታዩ ይሻላል ማለት እንትን ነው፣ አሰቃቂ ነው። በህይወት የምኞቴ አንደኛ ጡቴን ማስቀነስ፣ ጠላቴ እሱ ነው። ጀርባዬም እንደዚህ ጎበጠው በጡቴ የተነሳሉ እናቴ ትሙትን ስተኛ ማለት ነው እዚህ ጋር ነው የሚመጣው። ምንም ሳለብስ እዚህ ጋር ነው የሚመጣው ግንባሬ ጋር ቤታ ታይባል እመቤቴ ጋይስ እኔ እኮ እንደሆንኩት እኮ እናንተ ወገቤ ታመመ። እስኪ ትልልቅ ጡት ያላቸውን ሰዎች ጠይቋቸው። ዲቦራ ጡትሽ ትልቅ ነው? እኔ እንጃ። አዎ ይመስለኛል። ላይክ ትንሽ አይደለም። እንደኔ ይሆናል? እንደኔ አይሆንም። አዎ አልኩሽ። እኔ ሁለታችሁም እንዲያውጣታችሁ ለምን አትለካኩም? እኮ ነው የቀራችሁ። ስልካውን ቤተሰብ ስልክ ብሎን ካብሎ ሰጠኝ እንጂ እንደዚህ አይነት ዲስሪስፔክትፉል የሆነ ነገር ዶንት ዱ ዳት አጋን ምናምን ብዬ እንደውም አውቃችሁ ተለካክታችሁ አሳያችሁ። ልቤ እንደ እንቁላል ቦጭ እያለልሽ ነው። ለምንድን ነው ማትረጅኝ? እኔ ጽጌረዳ ሳልረዳ ቀርቻ አይደለም ወንድሜ ስለሚመጣ ነው። ሰፈር አይሆንም። ለምንድን ነው አይሆንም ትይኝ? እኔ ላንቺ የአማርኛ መጽሐፍ ይዘሽ ሳትመጪ 4ኛ ክፍል ላይ ሲሰጥሽ አይሆንም ብዬሻለሁ። ይገባኛል። አካባቢ ሳይንስ ላይ ያለው እኮ በሬ ለወጋችን እኔ ነኝ የገባውልሽ። መስዋዕትነት ከፍዬብሻለሁ። ተረድቻለሁ። ይሄ ወንድሜ የሚመጣበት ሰፈር ነው። ተረድቻለሁ። ወንድምሽ ምን ይፈጥራል? እኔ እኮ በጣም ነው የምጣላው እኮ እዚህ ሰፈር። ላንቺ ብዬ ነው እንጂ እስር ቤት ምናምን 2 ዓመት ገብቼ ወጣው ሰው ነኝ እንዴ? ይገለሃል። ማን ነው የሚገለኝ? የቱ ነው? እንደውም መጣ እየነገርኩ ነበረ። አረ ወንድምሽ እና ምን ሊፈጥር ነው? ምን ሊሆን ነው? አራት ሰሞን ላንቺ ይሩሪ እሜቴ ቃሪያዋ ምርጥ የምታቃጥል ቃሪያ ናት። 25 አድርጊያለሁ። ቲማቲሙ ግን ለቁርጥም ለስልስም ስለሚሆን ከ30 ብር ፍንክች አይደለም። የፈለገ ይቀራል እንጂ እኔ በጉልበቴ የምተዳደር ልጅ ነኝ። እና ሰፈር ውስጥ ምንድነው መኳትኝ? ቶሎ ብለሽ ገዝተሽ ሂጂ። እዚህ ጋር አትዘብዘፊ። ቶሎ ቢያፍጥኝ። እሺ ማማብርቅ ሄደ። ሰላም በይልኝ። ብሩን ራሴ መጥቼ ወስዳለሁ። እሺ ከቤት ሰላም በይልኝ። ወንድምሽ ነው እንዴ? ህንጻ የሚያክል ወንድም ወልደውት ነው ገምተውት ነው። ቃሪያን በ50 ሽንኩርቷን በ10 እንደዚህ ጎረምሳ ጌታ ነው የሚጠብቃት። ወንድም የላትም ብለህ ትከላጣጠፍ ሄዳባል። ይደፈር ማለት ነው። ገባሽ አይደለ? ለፍቅር ማይከፈል ነገር የለም። ነቃ ደንገጥ በል እንጂ ምን እሺ ምንድነው ነው? ወዬ ፓፓ እየመጣሽ ነው? በቃ እኔ ልወጣ ነው። ቤት አሉ ስጫቸው። ስሚ ደግሞ በቃ እንዳልኩሽ ሻግምቺና ወዬ ቢያቸውሽ። አብሽር፣ ያው እንደተነጋገርነው ርጥ ስሚ ነው። አየ በቃ ደውልሻለሁ። እሺ የሚ ምንድነው የምንቀበለው? አንዴማ ልወጣ ነው። እሺ የሆነ ልጅ ዕቃ ያመጣላችሁ አልተቀበሉት እባካችሁን። ደግሞ እንዳከፋፍቱት አሲድ ነው፣ ለስራ ተፈልጎ ነው። ነግሬያለሁ። አንተ ልጅ አሲድ እዚህ ቤት አስገብተን እንዳፈጀን። በቃ ይኸው ተያይዘን ነው የምናልቀው፣ እንዳትነኩት ብያለሁ። በል ቶሎ ተመለስሽ፣ እናስቀምጥልሃለን ተቀብለን። በቃ መጣ፣ አሁን ይመጣ። አንቺ ልጅ ደግሞ ዝም ብለሽ እሺ ትያለሽ እንዴ? አሲድ ላይ ያስገባ ነው እዚህ ቤት። ምን ላድርግ? እሱ ደግሞ እኔ ምን ላድርግ? እሺ ምን እንደሆነ በምን ይታወቃል? አሁን ጊዜው ከፍቷል እንዴ? መጣ። ማስክ ነገር አድርጊ፣ ቶሎ በይ። ግባ። ዴሊቨሪ ዜና የታዘዘው አንተ ነህ ባላሲዱ። ቁጭ አድርገው እሱ ጋር አቃርጋ አስቀምጥ። እሺ ጋሽ አስቀምጫለሁ። ምንድነው ግን አሲድ ነው ይሄ ነገር?
እኔ ልጅ ምንም አላምነው። ምንድነው የኔ ልጅ ንገረኝ እስቲ። ኧረ ጋሽ ይሄ ከስተመር ሚስጥር ነው መናገር አልችልም ጋሽ። አትፍራ፣ ማን ይነግረዋል? ማንም እኮ አይነግረውም። ንገረኝ። እውነቱ ነው ልጅ ንገረን፣ በእውነት ንገረን። በቃ ጫት ነው በርጫ ነው ጋሽ። ጫት ይኸው ተናግሬ ነበር ጀምሯል። እኔ እኮ ቀድሜ ተናግሬ ነበር። ጥርሱ ላይ አረንጓዴ አይቼ አንቺ ነሽ ጎመን ያልሽው። ይሄ ውሻ አምጪ ስልኩን ስጪኝ ስልኩን እደውልለታለሁ። አምጪ ቶሎ በል። 2 ሊትር ውሃ። 2 ሊትር። ሄሎ ፋዘር ታሲዳ የት ነህ? ምን ነው ፈለከኝ? ቶሎ በልና በፍጥነት ቤት እየጠበቅኩ ነው። በፍጥነት በሰላም ነው? አይ ሰላም ነው። ና ቤት እናወራለን። ቶሎ በል። እሺ እሺ። ያው እንደዚህ ይዞ ሰፈር ውስጥ ቢያዩት እሺ ተዋረድኩ ማለትም አይደል? ሲጀመር ለእውነተኛ ፍቅር ምሳሌ እኮ እኔና አንቺ ብቻ ነው የቀረበው። እሱማ ልክ ነው። ፍቅር እኮ ሁሌ እንደ ቁማር ነው፣ መበላላት አለው። እንዴት ዋላችሁ? እዚህ ቤት ግቢ ሻምበል እኔ የምላችሁ እስከ ውሃ ጠጡ፣ ቀዝቀዝ በሉ። አባት ወንድሜ አባት ምን ፈልገህ ነው? አባት እንዴት ነህ? አቤት ሰላም ነው? እሰፈር ነሽ እንዴ? ምን ሲ አይ ሳይሽ አንጀቴን በልተሽኝ ነው ያናገርኩሽና እስኪ እዚህ ሰፈር በቃ እኔ ተቸግሬ እናቴ በሳት ተጠብሳ ብዙ ችግር አይተህ ነው በቃ ያሳደገችኝ። እስር ቤት እዚህ ገብቶኝ እዚህ ጋር አልተው ብቻ ወጥቶ ብዙ ስቃይ ነው። መልእክተኛ ሆና በቃ ብሩ ስጠኝና አንተን በፀሐይ አትቁም ሂድ፣ ብሩ ስጠኝና ሂድ። የመልእክተኛው አባቴ መልእክተኛውን አውቃለሁ። አትዋሽኝ፣ ችግር የለም ብሩን ስጠት ሂድ። በቃ ሂድ ወደ ገብቼ በቃ ህይወቴን ቀይርበት። በቃ ኧረ አባቴ ምን ሆነ ነው? እኔ እኮ ሰው ልጠይቅ ነው እዚህ ሰፈር ከሆንክ እንዴ ምን ሆነ ነው? አንተ ሰው ጤነኛ የለም እንዴ? እንዳንተ ምን ሆነ ነው? እንጂ ብር በማናውቀው ሰው ሄደን ሰው አባ ብለህ ከጠራ በቃ አለቀ። የፈጠረ ሮሮታው ነው የሚነግርህ። ሁለተኛው እስቲ በነካችሽ ዳሰሳ አድርጊኝ ያላዳ እንዴ ሚስቴ ላይ ባሉ ነው የወንድ እኮ ነው ብራ አስገብቻ 0.5 ግላስ አንተ እንዴ እሷ ምንድነው? ዝም ብለሽ ምንድነው? yes 0.5 ይሏል። አይ ከሚገርም ነገር ስለኔ ነው አባቱ ሚስት አትርፋ ሚስት ነው ያተረፈች የተረፈው ከዛች ጋር ይተው አትወድ ነው መስሎት ሁላችሁ የተበረበሽ ነው ተማሪ ይላል። እሺ አይ ጂሶይ ትምህርት ምን ያደርግልናል? ጋራጅ ገብተን እንማር። እናንተ ረሃይ መዳም አሁንም እየረበሻችሁ ነው። አንተ አየለ ከዚህ ደደብ ማይም ልጅ ጋር አትቀመጥ አላልኩም? አረ ነግረኝ ነበር። እርሱ እኮ ነው እንቀመጥ የሚል ተረሱ። አሁን የመለሰ ጥያቄውን ይቀመጣል። አዎ አንተ አየለ ቢሆንልኝ ብለህ ሳይሆንልህ የቀረ ነገር ምንድን ነው? ያው ተሰረ በመጀመሪያ የወሰነ ትምህርት አንደኛው ወጣለሁ ብዬ አስቤ ነበረ፣ ግን አልተሳካም። ጓደኛዬ በ0.3 ማርክ በለጠኝና ሁለተኛው ወጣው። ግን ተሰረ በሰከንድ ሴሚስተር አሻሽሏል። ቃል ገባላለሁ። የኔ ጠንበለል አኩራኝ። አመሰግናለሁ ተሰረየ። አይ የኔ ደደብስ ያው እኔ ጋሽ ቢሆንልኝ ብዬ ተመኝቼ ያልተሳካልኝ ነገር ጋሽ የውጣናም እዚህ ቅርባችን ነው። አንድ አስፋልት ነው የምንሻገር። ያው አቤም ቅርብ እኮ ነው። የ10 ብር ታክሲ ነው ጋሽ። እውነት ነው። እንዲሁ ፈጣሪ ውሃ አደረጋቸው እንጂ እኔማ ወይ ጠላ ወይ አረቂ ቢሆን ደስ ይለኝ ነበር ጋሽ። ውጣልኝ ብያለሁ። ውጣልኝ አንተ አመዳም ና ብያለሁ። ና ብያለሁ አንተ አመዳም ና ብያለሁ። ና እያልኩ ነው አንተ አመዳም ልጅ። ይቻላል እግዚአብሔር ይቻላል። በቃ የሌለ ስለዚህ ሁሉም ጋር እንዳለችው እኔ ጋር ብቻ ልጅ እኛ ጋር ያለች ብቻ ይመስለኝ ነበረ። እንዴ ሌላ ታሪክ ላይ ማለት ነው። ምን አለችን አረቄ እዚህ ጋር ጣና ማባይም አለ ምን አለ አይበለውና አረቄና ጠላ በረቅ በጣም ይቻላል። በጣም ሰላም
እዚህ ጋር ስመጣ አፍ እንደባበስክ ያስታውቃል። ፊት እርጥብ እንዳላወስክ መብላቱንም ማወበልቻለሁ። እርጥብ ቤት ስገባ አንተን አስቤያለሁ። ለአንተ ላመጣልህ ቴካዊ ሳዛት አስጎመጀኝና እዛው በለውት። አንተ ቀርናታም የቡዳ ልጅ ሁለተኛ እንዳደርስ በእኛ ቤት ደጅ። እንዴት እቀራለሁ በእናንተ ቤት ደጅ? ነገ ድግስ አለ አልቀርም ወዳጅ። አንድ እርጥብማ እንዴት እከዳለሁ? ጓደኛዬን እወስድሃለሁ። ይሄዳል። እርጥብ ድንች ነው ከሰው አይበልጥም። ጓደኛ ነው አይለወጥም። በሐምሌ ቲቪ ኢትዮጵያ። አረ ወገኔ ዛሬ አልቻልኩም ስላችሁ እስካሁን በዚህ ቪዲዮ እየተዝናናችሁ ሰብስክራይብ ያላረጋችሁ ካላችሁ እናንተ ጋር ነው የምትገቡት። የምር ጋር ነው የምትገቡት። ለማንኛውም ሰብስክራይብ አድርጉት። እንጀራል ይመቻችሁ። ትችላለህ ነው በጣም በርጥብ መገጣጠም ጀመራችሁ ይቻላል። አረ ነፍሱ ጆርዳንን ቀጫው እኮ ቀጫው እንዴ ስፕሊት አሰራው በእናትህ ነፍሱ ቀጫው እኮ ፍሬ ለመያዝ እየታገለ እኮ ነው የኔ አባት የኔ ጆርዳን። እኔ ልገጭልህ ምንድን ነው ካራቴ ጀመረ እንዴ ኑሮ አለሳካ ሲሉ ስሜን በየቦታው ሲያነሱ ሲጥሉ ምነው ግልጽነቴን አላውቅልኛሉ ታዋች ብዬ በሬን ዘጋግቼ ከሰው ርቄ ነበር እኔ ሰውዬን ትቼ ያልኩት ያወራናት። እንግዲህ ያው ሀብታም ለመሆን ይጥራሉ። እሳቸው ምን ላይ እንደነበረ ያው ስራቸው ይመሰክራሉ። በሊያዚ መጠጣት ይቻላል፣ ግን ኤክስፐርት ናቸው። በቃ አላስለ ይሄ ከጠማቂው የበለጠ ጠማቂ ስትሆን ተጠማቂ ስትሆን ያለው ሞመንት ያልገቡበት የለም 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 ያልገቡበት ሲፎ እስካሁን ካየኋቸው ማለት ነው ስልሽ አይ እውነቱን ላራስ የመጨረሻው በደቃ ያስከኝ አይደል ለሰለቶ በቃ እሱን ተው እኮ ለስቲኛስ ስለኛስ ማን አለ? ሲፎ ለኛ ማን አለ? ምን እሺ ስለምን እየተካሄደ ነው? ለኛ መስከረ እንዴ በእናንተ ታድባለህ ስለታድባለህ አብዬ ዘንድሮም ቁጭ ብዬ እንደ ፊልሜን እየለበለሁ እስቲ አንዴ ላሹፋችሁ ብለህ ፊልም ደማ ትርጉም ባምርሾ እኔ ላንቺ ያለኝ አመለካከት ሁሉ ጊዜ ይለያል። የምን አንተ ግን አታውቅም፣ ዝም ብለህ አታውቃትር ዘር ብላ ይለዋል ብሎ ነገረው። አዘነች። እኔ ላንቺ ሁልጊዜም ቦታ አለኝ። ፍቅር በውልደት የሚመጣ አይደለም። ሁሌም አፈቅርሻለሁ። ሁሌም እንደኔ ግን ማንም አይወድሽም። የምን ሁልጊዜ ወድሻለሁ እኔ ፍቅር እኔም አውቀውን አውቃለሁ። ማንም ግን እኔ አይወድሽም። የምን ብሎ ነገራል። ሁሌም ወድሻለሁ ብሎ እዛ ጋር ለውዝ ይዛችኋል። እስታ ፍቅር ላንቺም ነው ሁልጊዜም እኔ እጎዳለሁ። አንተ ግን ንገራትሽ በቃ ቻው እወዳችኋለሁ። ኳር ገበሬ ነበር ሁሌ እንደ ፊልም ሳይ ልቤ ይሰበራል። ኧረ እባክሽ ልቤ ተኪል። አንዳንድ ሰዎች እንደዚህ ስታያቸው ማለት ነው ጤነኛ ይመስላሉ አይደል? ፊዚካሊ በሜንታሊቲያቸው ጥያቄ ውስጥ ያለ just like him ግን ነገሩ እሱ ሲታይም ጤነኛ ይመስላል። 24 ሰዓት ማዲያ ብሎ በቃ ታት ግን ጤነኛ አይደለም። ስለ ጤነኛ አይደለህም ነው ማለት ታከመው፣ ከአዲስ ታከመው ታየው
ጤነኝነትን ለመመለስ ከአዲስ ቪዲዮ ልንሰራ ነው ብሎ ሩም ይዞ መግባት ተገቢ ነው ወይ? እኔ እስካሁን አልተዋጠልኝም። እዚህ ጉሮሮዬ አላ እዚህ ጋር ነው ስለ ተገቢ ነው ወይ ነው ዘንድሮ አልፎልኝ ፍቅረኛ maybe ቂንጠር ምንም ቢጠይቃት እንዲህ መመለስ የለባት። ስሜ ነው ይመስሏል። ጸጥ ያለው እቺ ግን አወቃታ ቻናል አላት። አንቺ ረፍት ኦርጋዝም አለ ክሊቶሪያል አለ ቫጃይናልም አለው። ግን እሷ ደግሞ በጣም ብዙ ነርቪንግ ያላት እሷ እንደሆነች ማለት ቂንጠር እናት አባት ሊሆነ ጺምን አትላጭ እላጭ አለውማ ያ ላንተ የወጣችሁ ፀሐይ ለኔ እስክትወጣ ድረስ እላጭ አለው። አንዳንዴ ምንም ያልሰሩ ሰዎችን ወደ ሚዲያ ስታመጡ መጨረሻው ይህ ነው። ይህ ግለሰብ ምንም የሰራው ነገር የለም፣ ጀስት ተሳዳቢ ነው። ምንም ኢንተርቴን የሚያደርገው ነገር የለም፣ ያደረገውም ነገር የለም። ለመሳደብ ደግሞ ምንም አይጠይቅም፣ ባዶ ቀፎ መሆን ብቻ በቂ ነው። ይህ ግለሰብ የመንግስት አካላትን ተሳድቧል፣ ፖሊሶችን ተሳድቧል፣ ትራፊኮችን ተሳድቧል፣ ማህበረሰብ ተሳድቧል፣ እንዲሁም ግለሰቦች ላይ አፉን ከፍቷል። ግን ማን እኔ ልንገር በ40 ዓመቱ እናት አባቱ ላይ ቁጭ ብሎ የእናት አባቱን እንጀራ መብላት የሚያስደስተው ወጣት የለም መሄጃ ስላጣ እንጂ። ከዛ ግን የእንዳንተ አይነቱ ደንቆሮ አፍ መክፈቻ መሆን አይችልም። ማን አንተ ትናንት ድርቆሽ እንጀራ ትበላ ይሆናል፣ ዛሬ የግዢ እንጀራ መብላት ጀምረህ ሊሆን ይችላል። ግን አክት እያደረግህ ያለው ጤፍ ዘርቶ ጤፍ ሸምቶ እንደሚበላ ሰው ነው። አብዛኛው ወጣት የእንዳንተ አይነቱን ደንቆሮ አፍ ጥላቻ ነው በየበረሃው ተሰዶ የበረሃ እራት እየሆነ ያለው። ስለዚህ ማን ይኸውልህ ተጠንቀቅ። በየሰፈር ያንዳንተ አይነት አብሮ አደጎች ብዙ አሉ፣ መሄጃ ያጡ ተምረው ዲግሪ ይዘው። ከተማው ላይ ብዙ አይነት ወጣት አለ መሄጃ ያጣ ተስፋ ያጣ። ስለዚህ ማን የራሱን ጺም ብቻ አይደለም ያንተንም ይላጭላል። ያ ዱርዬ ፍቅር መስጠት እንደሚያውቅበት ህይወት መንጠቅም ይችልበታል። ብዙ አፍን አትክፈት፣ ረጋ በል። ቡርቃ ብሩክ ሲቆላመጥ ቡርቃ ነው አሉ። ኤኒዌይ እኛ ቀበሌ ማህፀን በር ክትባት ጀምረዋልና እንዳያመልጥ በዛው ልጠቁመህ። ይሄን ነው በቃ ስናገር የነበረው። በዙሪያ ማን እንዳለ ራሱ ማመን አትችልም። ማን ሊጥልህ ማን ሊጎትትህ እንደሚችል ራሱ መገመት ይከብዳል በዚህ ጊዜ። እኔ እንግዲህ አብረን የሰራ ነው አብረን የበላን የጠጣን ጓደኛዬ ነበር። እንግዲህ የሚሰራውን ስራ እያያችሁት ነው። ምን አለ በውስጥ ብታወራኝ ፓፒ እንደዚህ እፈልጋለሁ እንደዚህ ማደግ እፈልጋለሁ ምናምን ብትለኝ፣ በቃ ይሄ ነው መጨረሻ። ማስጠጣት አሳልፎ መስጠት በጣም እኮ ወይ በጣም የረከሰ ነገር እኮ ነው። በቃ ከተማው ላይ እንደዚህ ነው። በቃ ቡ ፊደሎች በስተዋል መጨረሻ። ለዛውም አዲስ አበባ ልጅ ነኝ በሚል መጠለያ ብትነግረኝ ምን ችግር አለው? ኦፍ ኮርስ ተሳድቤ አለፈልኝ። ከመሳደቤ በፊት ግን በጣም ብዙ የገረድ ስራዎች ስሰራ እንደነበር ታውቃለህ። ፖድካስቱን ራሱ ማየት አይጠበቅብህም። ዱባይም እዚህም እንተዋወቃለን። ምን አይነት ስራ ስሰራ እንደነበር እዚህ ጋር ወጥቼ ሾፍ ማድረግ አልፈልግም። አስጠጪ መሆን ደግሞ በጣም አስቀያሚ ነገር ነው። ከራሴ የሚያስደስተኝ ምን እንደሆነ ታውቃለህ? አስጠጥቼ አላውቅም። በሰው ገንዘብ ኑሬ አላውቅም። ሀብታም ስርዓት ውስጥ ገንዘብ አላገኝም። ሀብታም አጎንብሶ ቀና ሲል ቂጥ ውስጥ የሚወተፈውን ሱሪ እያወጣው ገንዘብ አልቀበልም። የሀብታም ሚዜ አይደለሁም። እንደዛ ሆነ ባለፈልህ። ለምን እንደማያልፍልህ ታውቃለህ? ልብ ክፉ ስለሆነ። ልብ ላይ ስራ መጀመሪያ ልብ ላይ ስራና ልብ ሲነጻ ራስህን ትቀይራለህ። ወርድህ እንደዚህ አስጠቂ ትሆናለህ። ከዕለታት በአንድ ቀን አንድ ሰው ቤት ውስጥ እግዚአብሔር ይገባል አሉ። ምን ልስጥህ? ጸሎትህ ዛሬ ደርሶላል፣ ጸሎትህ ተሰምቷል፣ የፈለግከውን ነገር ጠይቀኝ ይሰጥሃለሁ። ግን አንድ ነገር ለአንተ የሰጠሁትን ነገር ለጎረቤትህ እጥፍ አድርጌ ይሰጠዋለሁ።
ያንተ ብሌሲንግ ለሱ እጥፍ ይሆናል። አሁን የፈለግከውን ነገር ጠይቀኝ እሰጥሃለሁ አለ። አሰበና ጌታ ሆይ አንድ አይኔን አጥፋልኛል። which የዛኛው ሁለት አይን ይጠፋል። እንደዚህ አይነት የምቀኛ ሜንታሊቲ ከህይወታችን ውስጥ ካላስወጣን ስናክ ነው የምንቀረው። በአንተ ቤት በቃ ላይክ ለመሰብሰብ ምናምን እውቅና ለማግኘት ወንዱን ስራ ፈትና ስራ መራጭ እያደረከው ነው። ዲግሪ ይዞ ተቀምጦ ምናምን ዲግሪ ሁሉም ዲግሪ አለው። መንጃ ፈቃድ ብለው በዚህ ሰዓት ዲግሪ የሌለው የለም። ዲግሪ ኖሮት ነው የሰው ልጅ ቁጭ ብሎ ድንጋይ ሲቀጠቀጥ ኮብልስቶን ሲሰራ የምታየው። አታሽቃብጥ። እዛ ሆነ ምን እየሰራ እንዳለ አውቃለሁ። አልሰድብህም። እኔ ልናገርህም አይደለም የመጣሁት። ጓደኛዬ ነው፣ ብዙ ነገር አሳልፈናል። ለስደብብል እዛ ዱባይ ቤንያስ ስኩዌር ላይ ራስን እስክትሰቅል ድረስ ልናገር እችላለሁ። እንደዚህ አይነት ነገር ትቻለሁ። በቃ አቁሜያለሁ። ፍታ ስትባል ፍታ። እንደዚህ አይነት የቡ ፊደል ሙድ ደግሞ አትጠቀመቅ። በጣም የሚያስጠላው እግዚአብሔርን በጣም በቃ እስቲ ቪዲዮ ነው ራስህ ነው አያሳፍርህም? የዴይ ቱ ዴይ መነጽርና ቲሸርት አድርገህ መኪና ውስጥ ቁጭ ስላልክ እኮ ፕሮፋይልን ይናገራል ማለት አይደለም። በደንብ እንተዋወቃለን። በደንብ አይደረግም። እንደ እድሜ ሀሳብ እና እስቲ ማን ነው ትክክል ትላላችሁ? ዛሬ ቪዲዮአችን ይመስላል። በላ ቪዲዮ አገኛችኋለሁ። ቀጣይ